ዛሬ የትልቅ አርቲስት ልደት ነው። ኮሜንት ላይ የማን ልደት እንደሆነ ኮሜንት ላይ ገምቱልኝ። ኮሜንት ላይ ትልቅ ላይክ ላገኘ የዶሮና የዘይት ሽልማት ሊኖረው ይችላል። ኮሜንት ላይ የማን የአርቲስት ልደት ነው ዛሬ። ኬክ ልንገዛ እንግዲህ አሪፍ ኬክ ቤት ግቤ በእናትህ ያሳይልኝ ካሜራማን ፒዶ ከማይ ካሜራማን ይላል። ባይዘይ ፒዶን ፎሎ አድርጉት እሺ ጋይስ። እግዚአብሔር ይኸው አረ ብላክ እያሉ ያስጨነቀኝ ሰማ 9ኛ ላይ ነው መሰለኝ። እያወራኸኝ ና ችግር የለም እያወራህ 2 4 4ኛ ልጁ እንዳትወርቅ አባት እያየ እኔን እያየ ልጁን ጥሎት ነበር። የትኛው ቤት ሊሆን እንደሚችል አላውቅም። አንድ ቀን ነው ከጃኒ ጋር አያቱ ያረፈችበት ጊዜ ላይ ነበር የመጣ ነውና እግዚአብሔርን በግምት ነው የሰው ቤት ይሁን አይሁን አላውቅም። ሰማ በግምት አንድ ቀን ከጃኒ ቺክ እንድትመስለው ብዬ ነው እዚህ ቤት የለም ማርያም ፈራው እዴ ዋጓን አንድ ሺህ ምናምን ዘርበኔ ፓስት ስሪ ኧረ ሃፒ በርዝዴይ ሙዚቃ ክፈትልኝ በእናትህ። ቪዲዮ ሰው ይሽና አርጎኝ እኮ ነው ማርያም እና እኔ እኮ ተኝተሃል ብዬ ነው። ከዛ እሱ ስልክ አይሰራም እና ምን ላድርግ ማርያም እና ቤቱን ባይዘው አላቆም ነበርና ሰው አሳይቶኝ ምናምን ብዬ ነው የመጣሁት። ማርያም ስንት ዓመት ነው ያከበርከው? ኬኩ ላይ ጽፈበታ አልጻፈም ነው 22 ነው 22 ግን በእናትህ አንተ እግዚአብሔር የተኙ መስሎኝ እኮ ነው ማርያም። የማማ ነው መሰለኝ ፎቶ በጣም ነው የምወደው። ባይዘይ ቤት አስተካክላ ነው እንደሚጠበቀች የኔ እናት። ዛሬ ባይዘው ገና ነው። በገና ዕለት ነው እስጢፎም የተወለደው። ቀኑ መች ነው? በ29 ነው ጋይስ የተወለደው። ታህሳስ 29 ጌታችን ኢየሱስ ክርስቶስ በተወለደበት ቀን የተወለድኩት። ያው ልደቴን ማክበር አልፈልግም ነበረ የዛሬ አመት እና የዛሬ 2 አመት በጣም በሚገርም ነበር። በአሁኑ አመት ግን ያው መወደው ሰው አብሮኝ ስለሌለ ምንም ችላ ብዬው ነበር። ኔክስት አመት ግን በሰፊው ዝም ብለን ግን ለአንድምታው አለን ለማለት ነው። ጠልቆስ ጨብጨብ እኮ ላጨብጭብ። እሺ ቆይ ሃፒ በርዝዴይ ለስጢፎ ሃፒ በርዝዴይ ለስጢፎ ሃፒ በርዝዴይ ሃፒ በርዝዴይ ለስጢፎ። ኧረ ቆይ ልመርቅህ የኔ አባት። እሺ እግዚአብሔር ቀሪ ዘመንን ይባርከው፣ እድሜና ጤና ይስጥህ። አሜን። አዲሱ የሚሰራው ዘፈናችን ዱባይ የተቀረጸው ህዝቡ መነጋገሪያ ሆኖ እኔ ሊቀርብ የምፈልገው ቦታ ቢኖር ሰይፉ ላይ ቀርቦ በቃ እንዲያወራ ፈልጋለሁ እስጢፎ እግዚአብሔር እና ትልቅ ደረጃ እንዲደርስ የምፈልገው ወንድሜ መሀል ደግሞ አንደኛው እስጢፎ ነውና ጓደኞቼ የኔ አባት ቀጣይ ዓመት ደግሞ በከባዱ እናከብራለን። አዲስ